ሰላም ሰላም፣ እንዴት ናችሁ? ሰላማችሁ በክርስቶስ ብዝት ይበላችሁ። እኔ ጋር ፈጣሪ ይመስገን፣ እኔ ጋር ሁሉ ሰላም ነውና እችን ሰዓት ደግሞ ባርኮና ቀድሶ ለዚህ ሰዓት ስላደረሰን ክብሩን እሱ ይሰድና ተመስገን ማለት አንርሳ። ተመስገን ማለት ትልቅ ዋጋ አለውና ዛሬ እስቲ አንድ ነገር ነው የምላችሁ። ምናልባት እናንተም ጭንቅላታችሁ ውስጥ የሚመላለስባችሁ ነው ብዬ ስለማስብ ሁላችሁም ግን ሰላማችሁ በክርስቶስ ብዝት ይበልኝ እዶቼ። ብዙ ጊዜ ስለ ራሳችን ዋጋ አንሰጠውምና ብዙ ጊዜ እኛ ስለ ሰው በጣም እንጨነቃለንና ስለ ሰው ተመጨነቃችን በፊት መጀመሪያ ለራሳችን ዋጋ ተሰጠነው ስለ ሰው መጨነቅ እናቆማለን ማለት ነውና ሰው እንዲያለኝ ሰው ወዲያለኝ ብላችሁ አትጨነቁ ሁላችሁም። ምክንያቱም አንዳንዴ በስደት ዓለም ላይ ያሉ ልጆች የትኛውም ስደት ዓለም ሊሆን ይችላል፣ አሜሪካ፣ ኢሮፕ፣ ካናዳ፣ የትም ሀገር እና ወጥተው ሚዲያ ላይ ሲስቁ ሲጫወቱ ምንም ቁስል የሌለባቸው መቀ ሁሉ ነገር ተደራድሮላቸው የሚኖሩ ይመስላል አይደለ? በውስጣቸው ያለው ነገር ግን በጣም ብዙ ነው እና እኛ አሁን አሜሪካ ዋው አሜሪካ እንላለን። አሜሪካ መግባት ቀላል ሊሆን ይችላል፣ አሜሪካ መሄድ ቀላል ሊሆን ይችላል፣ ቻሌንጆቹንም ማለፍ ቀላል ሊሆን ይችላል። ግን ደግሞ እዚህ ሶሻል ሚዲያ ላይ መጥተው የሚያወሩ ወጣቶችም ሊሆኑ ይችላሉና ብዙ ጊዜ ያወራሉ። በሚያወሩትን ግን አንተገብረውም ደስተን ይጨምር ማለት ነውና ምክንያቱም የምሬ ነው የምላችሁ። አንዳንዴ ወረቀታቸው ተበላሽቶ ጎዳና ላይ ወጥተው መጠለያ ላይ ሆነው እንኳን ስታያቸው ምን ያክል ነው ጭንቅላታችን ነው የሚነካንና መጀመሪያ የምሬ ነው የምላችሁ። በስደት ዓለም ያላችሁ ልጆች በየትኛውም ሀገር ላላችሁ ይችላል፣ አረብ ሀገራት ውጪ ኢሮፕ፣ አሜሪካ፣ ለንደን፣ ካናዳ፣ የትኛውም አውስትራሊያ ምናምንና መጀመሪያ ወረቀታችሁ እንዲስተካከላችሁ ተፍ ብላችሁ የዛ ሀገር ዜግነትና ወረቀቱ እንዲኖራችሁ አድርጉ። ምክንያቱም ስራ እንኳን ብታጡ ወረቀቱ ታላችሁ በወረቀታችሁ ተፍ ብላችሁ ስራ የመስራት ቻንሱም አለ ብዬ አስባለሁና ብዙ ጊዜ ዋጋ ከፍላችሁ ወጣችሁ እዛ ቦታ ላይ ግን ስትደርሱ የምዘነጉ ልጆች ያላችሁ ሁሉ ነገር የተደላደለላችሁ የሚመስላችሁ ልጆች አሉ። ምክንያቱም ይሄን ቪዲዮ የምሰራው ብዙ ወንድሞቼ ብዙ እህቶቼም ያው ጓደኞቼም ስላሉበት ነውና ምክንያቱም ኢሮፕ ይገባሉ፣ አሜሪካን፣ ካናዳ፣ ለንደን ብዙ አገር ይገባሉና ሲገቡ ግን ቀላል ይመስላችኋል በመንግስት እንጂ ሲሆኑና ከዛ በኋላ ግን ወረቀት ታገኙ በኋላ እና ደግሞ ወረቀታቸው ሲበላሽ ቀጥታ ወደ ዴጅ ነው የሚወጡትና ወይ ደግሞ ተቻሉ ሌላ ሀገር ሄደው እንደገና ይጀምራሉና መጀመሪያ ወረቀታቸው እንዲስተካከላችሁ ተፈጣሪ በታች የእናንተ ጥረት በጣም አስፈላጊ ነው የሚሆነውና ሰው ያላችሁን ብቻ ሳይሆን መስማት ያለባችሁ ጎበዝና ጠንካራ ሰው መያዝ አለባችሁ ብዬ አምናለሁ። ምክንያቱም የሚያስተረጉምላችሁ ራሱ አስፈላጊ ነውና እንደዚህ አርግ ስላሏችሁ ብቻ እዛ ሀገር ወረቀት ስለተሰጣቸው እንደዚህ እኮ ነው እንደዚህ ባደርግ ወረቀት ይሰጠኛል ማለት ዘበት ነው። ምክንያቱም ብዙዎቹ ጎዳና ላይ እየወጡ ስላሉ ብዙዎቹ ተስፋ ቆርጠው ስላሉ ነው እንደዚህ ልል ይሻልኩትና ጠንቅቅ በሉ ለማለት አክል ነውና ግን ሁላችሁም ሰላማችሁ በክርስቶስ ብዝት ይበላችሁ። በሌላ ቪዲዮ በሰፊው እዤላችሁ እመጣለሁ። ራሳቸው ተታሪካቸው ተልጆቹም ላይ ሙሉ ለሙሉ እነሱም ሼር ያደርጓችሁ ማለት ነውና ስለምትከታተሉ ሼር፣ ላይክ፣ ሰብስክራይብ እና ኮሜንት ስለምትጽፉልኝ ተልባ አመሰግናለሁ። እናንተ ሁሌም ስታበረታቱኝ እኔ ትልቅ ደረጃ ለመድረስ የእናንተ ብርታት የእናንተ ማበረታታት ያስፈልገኛልና ቻናሌን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም በጥሩ ሁኔታ እዤ እመጣለሁ። እንግዲህ ወዲህ ሀሳቦችን በጣም እንነጋገርባችኋለን። ማንገባበት ነገር ውስጥ የለም። በኮሜዲያው ብትሉ በቢዝነሱ ብትሉ ስለራሳችን ተለምዶ ብትሉና ስለ ስደት ዓለሞች ብትሉ በጣም ብዙ ነገሮች መስራትን ይጠበቅብናል ብዬ ስለማስብ ነውና ሁላችንም እኔ ያው ነካ እያደረኩ ነው እና እየሰራው ያለሁት ግን በሰፊው መስራት ግዴታ ይለናል። አብሶ ስደት ዓለም ያለ ልጆች በጣም ብዙ ቁስል ያለብን ልጆች ነንና ስንስቅ ወተን ለብሰን ብለን ጥርሳችንን ስናሳይ ሁሉ ነገር የተሳካልን ይመስለናል። ድሎት በድሎት እንመስላለን። ግን ብዙ ዋጋ የሚያስከፍሉ ነገሮችም ስላሉ በየአረብ ሀገሩ ስለምትከታተሉኝ ግን ተልባ አመሰግናለሁ። ተመልሼ ደግሞ በዚሁ ቪዲዮ እመጣለሁ። በሰፊው እናወራለን፣ እንጫወታለን፣ እንነጋገራለን ማለት ነውና የእናንተ ግን ሼር ላይ ኮሜንት ላይ ደግሞ ሀሳባችሁን አስቀምጡልኝ። ቸር ሰንብቱልኝ። መልካም ቀን